ለምንድን ነው የምትስቀው? ጥርስ እንደሌለ ለማሳወቅ። የምሬን እኮ ነው። ምንድነው ያሳቀህ? እሷ ነች። ቆንጆ ሴት ስታይ ሳቄ ይመጣል? ልክ አንተን ሳይ እምባዬ እንደሚመጣው እሷን ሳያት ሳቄ ይሞቃል። በምን ምክንያት? ባየኋት ቁጥር የሆነ ቀን ያለችኝ ነገር ብብቴ ውስጥ ገብቶ ክፉኛ ይኮረኩረኛል። ምን ብትል ነው? አፈቅርሃለሁ አትለኝም መሰለህ? ማንን? አንተን? ማንን? እኔን ነበር ያልኳት። እባክህ ስትቀልድብህ። እኔም እኮ ቀልዷት ትዝ እያለኝ ነው ባየኋት ቁጥር ሳቄ የሚወፍረው። እኔስ ምን ብዬ ነው እምባህን ማመጣ? አንተ እንኳን ባልከኝ ነገር ሳይሆን የሆነ ቀን ባንክ ቤት ተፈትሽ ስትገባ ካየሁ በኋላ የእምባዬ ሰበብ ሆናል። እንዴት? ምን እንዴት አለው? በክሬ የታሰረ እስክሪብቶ ለመስረቅ ባንክ ቤት ተፈትሾ የሚገባን ሰው እንደማየት ምን አንጀት የሚበላ ነገር አለ? አፈቅርሃለሁ። ምን የማረከሽ? የትኛው ውበቴን ያንበረከከሽ? ተፈቅራ አታውቅም? ተፈትኛ አውቃለሁ። የአይኔ ቅላት ምን ይመስልሻል? ደም ስሬ ምን ይነግርሻል? የፈተነኝ መከራ አያሳዩሽ? ለኔ ግን መልክ ላይ ቅመም ሆኖ የሚታየኝ። ለዛ ነው ያፈቀርሽኝ። አይኖችህ መቅላት ሳይጀምሩ ደም ስር ፈጦ ሳይታይ ከዛ በፊት ነው አንተ ማፍቀር የጀመርኩት። ፍቅርሽ ፈተነኝ ይቀድመዋል በደንብ። ታዲያ ያኔ ለምን አልነግርሽኝ? አንተ እስክትነግረኝ እየጠበቅኩ ነበር። ያወቅኩሽ እኮ በቅርቡ ነው። እረስተህ ሆኖ እንጂ ድሮ ታውቀኝ ነበር። እርግጠኛ ነሽ? ማወቅ ብቻ አይደለም ታፈቅረኝም ነበር። እረስተህ ሆኖ መርሳቱን እሺ ልርሳሽ። አፈቅሽ እንደነበር በምን አወቅሽ? ስሜን ደረትህ ላይ ተነቅሰው ትዞር ነበር። ትዞር ነበር? አዎ በየሰፈሩ ትዞር ነበር። መርቁልኝ እያልኩ ነው? እወቁልኝ እያልክ። ላንቺ የደበቅኩትን ፍቅር ሀገር ይወቅልኝ አልኩ። በደንብ ነው። ታዲያ ንቅሳቱ የት ገባ? እኔን ካስታወስከኝ ትዝ ይልሃል። እንዳስታውስሽ አግዢ። አንዴ ሳመኝ። ይሄን እጅ ከዚህ በፊት ስም ያውቃለሁ? ምን ሆነ ነው የቆየችው? በእናትህ ቀጥራት የዘገየችብህ እኮ ነው የምትመስለው። አንተ ከነጋ እኮ አንዴ ራሱ በዚህ መንገድ አላለፈችም። አናግራት ታውቃለህ? ግን አንድ ቀን አይቀርም። ምን ያስፈራል? ወንድ አይደለ እንዴ? ወንድ ሆኜማ ፈቀርኳት እኮ። ታዲያ ለምን ትፈራታለህ? አልፈራትም። ካልፈራህ አናግራታ። ምን ብዬ? የሚሰማኝ እኮ ፍቅር ነው። አፈቅርሻለሁ በላታ። እኔማ አፈቅርሃለሁ ብትለኝ እሱማ ደስታ ነው። እሱን አይደል የምትፈልገው? ያ ደስታ አሁን ከሚሰማኝ ደስታ ይበልጣል ማለት አለ እኮ። ይሄ መጠበቅ ውስጥ ያለ ደስታ። ካሁን መጣች፣ በዚህ በኩል አለፈች። እንዴት ልበልህ? ይሄ መጓጓት መሃል፣ መናፈቅ መሃል ያለ ደስታ። በል አንተ ጤነኛ ትመስለኝ። ኧረ እኔ ልሄድ ነው። የት ሄዶ ይሆን? እንዲህ ዙሌ ከሚቀመጥበት ቦታ ጠፋ። እሱን ለማየት ብዬ በዚህ መንገድ እንደማልፈቅ ዝግጅበት ይሆን? ዛሬ ታዲያ ላድር ነው። አየ ፍቅር አምላክ፣ እንኳንም ተመለስኩ። አየ ፍቅር አምላክ። ወይኔ እንዴት እኮ እንደማፈቅርሽ። ለምን የሆነ ነገር አትለኝም? እጅሽ ያረፈበት ቦታ ታድሎ አንድ ፍሬ ስንዴ ብዘራበት ፍቅሩ ነው ይበቅል ነበር። እጅ ላይ ያለው አፈር ቶሎ ባላለቀ። አመሰግናለሁ። እንደ አዲስ የሚወለድ ምስጋና አለ እንዴ? አራግፈልኝ ጨረስክ አይደል? ልሂድ በቃ። አይ ፈጣሪ፣ አሁን ገና አፈርን ለምን እንደፈጠርክ ገባኝ። ልክ ነኝ። አዎ ይሄን እጅ ስም ያውቃለሁ። አስታወስከኝ ማለት ነው? እጅሽን? አዎ። አንቺን ግን የት ነው ማውቅሽ? እስኪ ጫማዬን ተመልከተው። ይሄን ጫማ የሆነ ቦታ አውቀዋለሁ።
ምን ነው ዝም አልክ? ምን ነው ቁጭ አልሽ? ደክሞኝ። ችግር አለ? ሳይሆን ሁሌ በዚህ ሰፈር ስታልፊ ነበር ማየሽ ብዬ ነው። እሱስ ልክ ነህ፣ ግን ባልጠፋ ቦታ እዚህ ጋር ስደርስ ማረፍ አማረኝ። ለነገሩ ለማረፍ የመረጥሽው ጥሩ ቦታ ነው። ጥሩ ድንጋይ ላይ ማለት ነው? ድንጋይ ላይ ያረፍሽ ነው እንደ መሰለሽ? እና ምን ላይ ነው ያረፍኩት? ልቤ ላይ ነው። ለዛ ነው የቆረቆረኝ። ፍቅር ምቾት አይፈልግም። ልባችን ውስጥ ያለውን ስሜት ለማወቅ አንዳንዴ መቆርቆር አይከፋም። ልባችን ውስጥ ስትል አንቺም ማፍቀረሽኝ የለ? እሱማ ግን የሚመች ልብ ላይ ማረፍ የምትፈልጋት መስለ። ምቾት ለመንሳት አንድ ልብ ይበቃል። ለዛ ደግሞ የኔ ይበቃል። በቃ ሊት መልካም መንገድ። አትሸኘኝም? መቀበል እንጂ መሸኘት ልምድ አይደለም። ነገ ትመጫለሽ አይደል? ልቡን ከፍቶ የተቀበለ ላይ ቀርቼ አላውቅም። ለአንቺ ሲሆን ልቤ በር እንዳለው ወቂ። አፈቅርሃለሁ። የነገ ሰው ይበላል። እስከዛው ግን ትናፍቂኛለሽ። አንተ ሳፈቅርሻለሁ አትለኝም እንዴ? ያረፍሽው የሚቆረቆሩ ላይ መሆኑን አትርሽ። ቻው በይ። እኔም በጣም ወድሻለሁ። ሂድ። ምን ሆነሽ ነው? እኔን የሚቆረቆር ልብ ላይ አስቀምጠህ ማንን ነው ወድሻለሁ ብለህ ምቾት ላይ የምታስቀምጠው? እናቴን ነዋ። ውይ ማዘር ናቸው እንዴ? በዛው ምን እንደምወዳቸው ንገርልኝ። አማሽ እኮ ቀዩን ተጫነብኝ እንዴ! አንቺ እግርሽ እንደዚህ ትልቅ ነው? እውነትሽን ነው። ጫማው የሆነ ቦታ አውቀዋለሁ። እኔንስ? አንቺን አላስታውስኩሽ። የት ነው የማውቅሽ? እንዴ ጠረኑ ትዝ አለ? ጠረኑ አይደለም፣ ሶስቱን ግን የሆነ ቦታ አውቀዋለሁ። ሁሌ ገላይ ላይ ስታሸተው ደስ ከሚል ጠረን በላይ እንዴት ሶፍቱ ትዝ አለ? ወይስ ሌላ የተለየ ትዝታ አለ? በእርግጥ ከሶፍቱ ጋር የተለየ ትዝታ የለኝም። እና ከምኑ ጋር ነው ትዝታ አለ? ሶፍቱ ስር አሁን ከደፋሽው ሽቶ በላይ የእንባ ጠረን አለ። እሱን የሆነ ቦታ አውቀዋለሁ። ባም ሳላይሽ ልትሄጂ ነበር? ስዘገይ የቀረ መሰለኝ። እቺን ታለው እኔ መጠበቅ ትግስትሽ ማፍቀርን እንጂ መታገስን አብስቶ አልሰጠኝም። ማን? ጀማል ባለ ሱቁ ልበልህ? ጀማልን በዱቤት ትግስት ሲጠይቁት ትግስቱ ነው የሚያልቀው። ልታስቀኝ አትሞክር። ስለቆዩ በጣም ነው ያናደድከኝ። በምን ልካስሽ? ስልክ ቁጥርህን ስጠኝ። ለምን? ቴሌብር ከፍትልህ ሞኝ። ከመድረሴ በፊት እንድደውልልህ ነው። ቀድመውተን ጠብቀኝ። አልሰጥሽም። ለጠብቀሽ ሲመጣ ድንገት እየጠበቅሽኝ ሳገኝሽ የሚሰማኝ ደስታ ላጡ አልፈልግም። በሌላ ነገር ልካስሽ። እሺ በቃ ዝፈንልኝ። ሌላ ቀን ልስፈንልሽ? ዛሬ ቸኩያለሁ፣ ልሂድ። እሺ በቃ ነገ እንገናኝ። ምነው አኮረፍሽ? ኩርፊያን ከፍቅር እኩል አብዝቶ ነው እንደ ሰጠሽ? ለምን ቀደምከኝ? እንደ ትላንቱ እንዳትናደጅ ብዬ ነው። ባክን እንዴት የለም ካስ ላለመስፈን ነው። በቃ እሺ አታኮርፊ። ካሳ ፈልጋለሁ። ልስፈንልሽ? እሱማ መቼ ይቀርላል። መጀመሪያ ግን እናትህን አስተዋውቀኝ። ገጠር እኮ ነው የምትኖረው። ቢሆንስ ደውልላታ። እሺ የኔ አኩራፊ። ስልኳን አታነሳም። ቁጥርህን ግን ታውቀዋለች? ታውቀዋለች። ምክንያቱም ድምጿን ስሰማ የሚሰማኝ ደስታ ታውቃለች። አነሳችሁ። ሄሎማ። ሄሎ፣ አንተ ማን ነህ? እማን አገናኘኝ? ምን እያልከኝ ነው? ታውቀዋል እያልከኝ ያለው ነገር ማን እንደሆንኩ አውቀኸኛል? ልጇ እኮ ነኝ። ምንድነው ቃልዬ? ምንድነው? ገደሉብኝ። ማንን? የኔ እንባ ነው። አስታወስኩት። እናቴን ሲገሉብኝ ያነበሁት እንባ እዚህ ሶፍት ላይ አለ። ትዝ አለኝ።
እኔስ? አንቺ